አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ልጁን መስዋዕት ሳያደርግ ለምን ማዳን አይችልም? አሁን ኢየሱስ ሳይሞት እግዚአብሔር ማዳን አይችልም? ይሄ ከእግዚአብሔር ዘላለማዊ ባህሪ ጋር ይጣረሳል። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። ለተሰራ ለየትኛውም ሥራ እግዚአብሔር ያስከፍላል። እግዚአብሔር በማንነቱ እጅግ ጻድቅ አምላክ ነው። እጅግ ኃጢአተኛ የሆነውን ሰው ምሬሃለሁ ሊለው አይችልም። ማንነቱ አይፈቅድም። ስለተሰራው ሥራ እግዚአብሔር ክፍያ ይፈልጋል። ደም ካልፈሰሰ ስርየት የለም የሚል ቃል አንብባቸው። ደም ካልፈሰሰ ስርየት የለም የሚለው እኮ እግዚአብሔር በየጊዜው እኮ ደም ለማየት ፈልጎ አይደለም። ያንን ሰው ተክቶ ሪፕሌስ አድርጎ ተክቶ የሚሞትለት ይፈልጋል። ደሙ የሚፈሰው እኮ የሚሞተው ሲሞት ነው። በአንተ ምትክ የሚሞትልህ ተገኝቷል። እግዚአብሔር ቁጣውን በሙሉ በእኔ ላይ ሊያወርድ የነበረውን ቁጣ በምትክ የሚሞተው ላይ ያወርድና እኔን ምሬሃለሁ